አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? አልሐምዱሊላህ እኔ ደህና ነኝ። ዛሬም በፍጥረታችን ተከስተናል። በጣም ደስ የሚል ነው። የዛሬው ደግሞ ማለት ነው የተለየ ነው። በጣም ይለያል ማለት ነው። ስገቡ ግን ያው እንደተለመደው ሰብስክራይብ በማድረግ ቤተሰብ የሆኑ ውድ ቤተሰቦቻችን በቀጣይ አዲስ ቪዲዮዎችን ይዤላችሁ የምመጣ ይሆናል። ወደ ፕሮግራሙ እንሄዳለን። አብርሽ ሩታን ሰርፕራይዝ አድርጓታል። ሰርፕራይዝ ያደረጋት በምንድን ነው? ባላይቀር ባልካገባ አይቀር በቃ ልክ እንደ አብርሽ ነው ማለት ነው። ልክ እንደ አብርሽ ነው በቃ ባልካገባ አይቀር ማለት ነው። የወለደች ጀግና ወንድ ላይ ሰጠች ብሎ ምን ቢያደርጋት ጥሩ ነው መሰላችሁ? ወይኔ የኔ ባልሳ እንደዚህ ቢያደርግልኝ ብዬ ተመኘሁ። ያው ያደረግ ነገሩ ግን ሶሻል ሚዲያ ሰው ሁላ እኮ እንትና ነው። ወደ እንትናችን ስንገባ ግን ማለት ነው ይመቻችሁ። ሩታዬ እንኳን ደስ ያለሽ ማለት ነው። አብርሽ 1 2 3 4 መኪና ሰርፕራይዝ አድርጓታል። የማይታመን እንዴ! ለምን የማይታመነው ግን ሀያት እንዴ! ይታመናል እንጂ ሚስት እኮ ናት። ልጅ እኮ ነው የሰጠችው። ልጅ 9 ወር አንገት ትጠው ሆዷን አምጣ ወልዳ ልጅ። መኪናም እንደው ሲያንሰን ነው አይደለ? ለሴቶቹ መኪናም ሲያንሰን ነው ማለት ነው። እና ውድ ቤተሰቦቼ አብርሽ በጣም ጎበዝ ነህ፣ ይገባታል ሩታ ማለት ነው። እንኳን ደስ ያለሽ ሩታ። ይሄ ማቃበጥ ነው ብልሽ ሰቂ ምን ችግር አለው? እየቀለድኳቸው ነው ግን ማለት ነው። በጣም ደስ ብላል። በጣም ደስ ብላል እሷ ለራሱ ማለት ነው። እና ሩታ እንኳን ደስ ያለሽ ማለት ነው። እንደ ፈቃድ ማውጣትላታል። ተራራታ እኔ መኪና አብርሽ እናንተ አልቻለም። ያው መኪና እንደሚገዛላት እርግጠኛ ስለሆነ ማለት ነው። መንጃ ፈቃድ አውጥቶላታል። ሹፌሩንም ታመራለች ትላላችሁ። አሁን መንደር ብቻ ነው ልጇና እሷ ማለት ነው መሽከርከር። ያው ወደ ቤቷ ስትሄድ እንግዲህ በራሷ መኪና ተሽከረከረች ትሄዳለች። አልተቻለም ማለት ነው። በጣም አሪፍ የሰራ እየሰሩ ነው። እኛ የማታፈልጉንም እንዲቆይ እስከ መቼ ነው በኛ እንትን የምንለው ማለት ነው። በመዳም ቤት ቁስሽ ያን እንዴ እስከ መቼ የምንኖረው? እኛ እኮ ነን እዚህ ደረጃ ያደረስናችሁ። ስለዚህ ማለት ነው እኛንም ደገፍ አርጉን፣ ላይክ እና ሰብስክራይብ አርጉንና በቃ እኛ መኪና ነግዛ ይገዛለን እንዴ? ምንሽ ነው? ጉድ እኮ ነው። ለራሳችሁ ብቻ ትበላላችሁ እንዴ? እኛም አስበሉን አብራችሁ። የመዳም ቅመሞች እኮ በቃ ባለው ሀገር አረጁ፣ እዚሁ ሊሞቱ ነው በቃ አጅተው ማለት ነው። ብራቸውንም የላቸውም፣ አገርም ገብቶ ባዶ ናቸው። ልጅ አልወለዱ፣ ባል ያላገቡ። አልሐምዱሊላህ እኛስ ወልደናል ከብደናል። ይህዋን ኖር ማለት ነው ሀገራችን ላይ ነው። የመዳም ቅመሞችዬ ማለት ነው ለራሳችሁ ሞቁስቺ። ያው አብርሽ እዚህ ደረስኩት በእናንተ ጥረት ነው ብሏል። አዎ እና ባንዳ የለህ ማንም የማይልህ ሰው የለም። አብዛኞቹ የሚያውላቸውና እንትን የሚሉላቸው የማሽቀብጡላቸው የመዳም ቅመሞች ናቸው። እና ማለት ነው ሩታ እንኳን ደስ ያለሽ እልሻለሁ። ያው ደስ ይላል ማለት ነው። በጣም ደስ ይላል። እና ማለት ነው ወደ ቤታችሁ እንግዲህ ወር ገና ሞላችሁ። ለኪ 40 ቀን አለ ለኪ ገና የሚባለው 40 ቀን ከሞላ ወደ ቤታቸው ሄዳችሁ በመኪናችሁ አለ አይደለ? እና ማለት ነው በጣም ደስ ነው። ሌላ ራሴ በጣም ደስ ያለኝ እሷን ትላለችው ወይም በጣም ደስ ያለኝ። እና ውድ ቤተሰቦቼ የሰው ደስታ የሚያስደስታችሁ በላይክ እና በሼር በሰብስክራይብ እንድትተባበሩን በአክብሮት እንጠይቃለን።
ያው ለእኛም ተገዝቶልን ሰርፕራይዝ እስከምናደርጋቸው ድረስ ማለት ነው። እና እንኳን ደስ ያላችሁ የሩታ ቤተሰቦች ማለት ነው። ያው ጥሩ ጥሩ ነገር ፈጣሪ ያርግላችሁ። ሰው የስራውን ነው የሚሰጠው። ቪዲዮ ሲሰራ ብዙ ውጣ ውረዶች አሉት። ኤዲት ማድረግ ያለ ብዙ ነገር አለ። ያው ከአንድ ሰው ካልሰራ አያገኝምና ማለት ነው። እኛም ብንሰራ እናገኛለን፣ በራሳችን ብንሰራ እናገኛለን። ስለዚህ ማንኛውም ሰው የሰራውን ውጤት የላቡን ውጤት ነው የሚያገኘው። ስለዚህ በሰው መቅናት ምናምን አያስፈልግም። መልካም ምኞታችሁን መልካም ደስታችሁን ብቻ ነው መግለጽ ያለባቸው ማለት ነው። እና ውድ ቤተሰቦቼ እኔም እየቀለድኩ ነው እንደዚህ ያልኩት እና ይህን ቪዲዮ ከወደዳችሁት እንደተለመደው በማድረግ ቤተሰብ ነው። በቀጣይ ማለት ቪዲዮዎች ይዤላችሁ እመጣለሁ። ሩታ እንኳን ደስ ያለሽ እልሻለሁ። ያው መልካም የአራስ ጊዜ ይሆንልሽ። ሰላም ሁኑልኝ ውድ ቤተሰቦቼ።